አና ዳበርጋ ገንደ ወግዲ ዶዳ ወጣኝ የዳንቱ ካሌ ገናማ ሰዓቲ ለማራ ካሴ አንገ ሰዓቲ አፍሪት ገልሜስ ከበጀምቶ ተወራረ ብልሱማ ኦሮሞ ፊውመን ኦሮሞ እጥሪያዳ አንደብተነ ገነከነ ሲበድ ቦታውንም ማረግን ድምጽን ከፍ አድርገው ማለት ነው አዛዥ ማለት ታንበልን ስለዚህ አሁን ድምጽን ከፍ አድርግና መጀመሪያ ምን እንደው ማረግን የትውልድ ቦታውንና መቼ እንደተያዝ የት እንደተያዝ ያንን ሁሉ እዚህ ሚዲያ ላይ ሲተናገር እሺ እኔ የተወለድኩት የደቡብ ክልል ድምጽን ከፍ አድርገው የደቡብ ክልል ደቡብ ኦሞ ዞን ወደዚህ ዝርናታ ነው አሪ ወረዳ ላይ ነው የተወለድኩት ማለት ነው አሪ ብሄር ነው ብሄርን ያው በስንት ዓመተ ምህረት ነው የገባው 92 ነው ገባው 1992 ከዛ ያው ከኢትዮጵያ ጦርነት በኋላ ወጥቼ 7 ዓመት ከቆየሁ በኋላ እንደገና ያው ሄዳላችሁ ብለው በ2013 በግድ ገብተናል ከገባን በኋላ እጅ ሰጥቻለሁ እዛ ይሁንና ኢትዮጵያ ጦርነት እዛ ተማርከ ነበር እጅ ሰጥቻለሁ ራሴ እጅ ሰጥቼ የት ነው እጅ ሰጥተው ትግራይ ጦርነት ከዛም የት ቆየ እዛ 2 ዓመት መቀሌ ላይ ነው ቆየ ተጠርንቼ ተማርከ ነው አዎ ከዛም በኋላ እንዴት ወደዚህ እዛ ጠርንፎን ወደ አፋር ላኩ ከአፋር እንደገና ተቀበሉና እንደገና አንፈልግም ብለናል ብዙ ሰው ያው አስገብቶናል ከዛ በኋላ እዚህ ከተቀላቀልክ ስንት ዓመት ነው እዚህ ወደ ብልጽግና ከተቀላቀልክ ከተቀላቀልኩ በ2013 ነው የተቀላቀልኩ ስንት ዓመት ነው አሁን በስንት ዓመት ነው 2013 አሁን 2017 ነው ስንት ዓመት ነው 4 ዓመት ማለት ነው አሁን ማረግ ያን ጊዜ 50 አለቃ ነበረ ከዛ በኋላ እያደገ ሻምበል ደርሷል እዛም ጠፍቼ ቡራዩ ላይ እንደገና ተይዣለሁ ማለት ነው ቡራዩ ኬላ ላይ ተይዣለሁ ነገራችን ላይ እዚህ ከመከላከያው ተርተህ ስትሄድ ነው እዚህ ያሉት ልጆች አብዛኛው ቡራዩ ላይ የተያዙ ናቸው ቡራዩ ላይና ድሬንጭኒ ላይ የተያዙ ናቸው አሁን ማረግ ምንድነው አሁን ሻምበል መሪ ሻምበል ነው ማረግ ሻለቃ መሪ ሻምበል ነው ሻለቃ መሪ አሁን እንዴት ታስተዳዳው እንዴት ተመረክ ሲያዝ የበሰንጋሳ ባትሪ ታደርሳለህ ተብሎ ትልቅ አባል ልኮኛል ምን ታደርሳለህ ብለህ ባትሪ ሬዲዮ ባትሪ ለማን ነው የምታደርሰው እዛ በሰንጋሳ ያለች ሻለቃ ማለት እዚህ ደብሰላ ያሉት ለመከላከያ ምን ታደርሳለህ ባትሪ ሬዲዮ ባትሪ ማለት መገናኛ ሳለብሎ መገናኛ እዛ ሄደን ያው እንትና ላይ ወግድ ላይ ስንደርስ ቶክስ ያጋጥመ እኔም ወደኋላ አብዛኛው ልጆች ሮጣሉ ወደኋላ እኔ መሮጥ አልፈለኩትም አሁንም መቋቋም አልቻለችም በቃ በጭራሽ በቃ እንደ መብረቅ ነው እዛ እኔም መሮጥ አልፈለኩትም ከሞትኩ ልጅ የሆነ ልጅ መጥቶ ጆሮ ላይ ሲተኩስ እጅ ሊሰጥ ነው ቆሜ ነበር ጆሮ ላይ ሲተኩስ የሆነ እጅ ሲተባል አላለም ኦሮሞኛ ነው ስለምናገር አልሰማሁትም ከዛ የሆነ እንትን ነበር ወረወርኩት ወደ ገደል ከታች የነበሩ ሰዎች ከዛ በኋላ ሲሮጥ በአማርኛ እጅ አነካም እና የኦሮሞ ነፃ አውጪንን አነካም እጅ አሉ እሺ ብዬ ሰጥቻለሁ እቺ ሬዲዮ አስረክባለሁ አሁን ታዲያ የላን ጀምሮ በነፃነት ነው ከእናንተ ጋር የሚኖር የኦሮሞ ነፃነት ግንባር እንዴት ነበረ ብላችሁ ነው የምታውቁት እናንተ እንዴት ነበረ የነገራችሁ አሁን ደግሞ ሲታዩ ምን ይመስላል እና በፊትም ወደዚህ እንዳንገባ ምን ይላሉ እናንተ እንድትሸኙን ወይ መንገድ እንድታሳዩን እንፈልጋለን ግን ይገላችኋል እናንተ እዛ ስትሄዱ በቃ አሰቃይቶ ነው የሚገላችሁ ይሄው እነዚህ ልጆችም እንደዛ ነው ከተያዝኩ በኋላ ያየው በጣም በፍቅር ምን አይነት እንክብካቤ ተደረገ በጣም እንክብካቤ በጣም እንክብካቤ ተደርጎልኝ አብልቶኝ አሁን ምንድነው ፍላጎት እኔ እንደው ኦሮሞኛ ብችል ማለት ነው እናንተ ጋር ብታገል ደስተኛ ነኝ ይሄው የፈለጋችሁ እናንተ ውሳኔ መወሰን ትችላላችሁ እኔ ይወታ እንሰጣለሁ ለእናንተ በቃ ችግር የለውም በቃ በእናንተ እጅ ላይ አይደል እኛ አሁን ይወታ እንሰጣለሁ ያው እኛ ትግላችን ነፃነታችን ነው የምትታገለው እንጂ ከብሔር ጋር ምንም ጥላቻ የለም እኛ ትግላችን ከስርዓቱ ጋር ነው ስለዚህ አሁን ያለውን እንክብካቤ እናደርግልሃለን
እና እንደ ፍላጎት መግባትም ከፈለክ ትገባለህ፣ እዚህም መሆን ከፈለክ ትሆናለህ። እኔ የአሪ ልጆችን አቋቁሞ ደቡብ ኦሞ ላይ የደቡብ ነፃ አውጪ የደቡብ ኦሞ ነፃ አውጪ ማቋቋም። አሁን ለቀሩ ጓዶች እስቲ ምን መልእክት ታስተላልፋለህ? ምን መልእክት ታስተላልፋለህ? ይሄ መንግስት ወዳቂ ነው፣ በምላስ ነው የሚያታልለው። ምን ይላል መልእክት እስቲ ለቀሩ ጓዶች? እነዚህ ህፃኖችም በደሞዝ እያታለላቸው ነው ያስገባቸው። ስለዚህ አሁንም በብር እየተታለላቸው አትግቡ። በቃ ነፃነታቸው ነው የሚሻለው። ይኸው የኦሮሞ ነፃ አውጪ በገንዘብ አይደለም የሚታገለው፣ ነፃነት ነው የሚፈልገው። አውቃለሁ ከበፊትም ጀምሮ። ግን ቋንቋ ስለማልችል ምን ይባላል ይገላቸዋል፣ ያርዳቸዋል የሚባለው ነገር ነው። ከተማረከ በኋላ የተገደለ ሰው አለ? የለም። እንደው ስለኛ ራሱ ተህክሞ ነው መጣ። አዎ ጦርነቱ ውጊያ ላይ ሞተ እንጂ የተማረከ የተገደለ ምንም። ይሄ ያ እምቢተኛ ነው። ያ እምቢተኛ መሞትም ይገባዋል። እንዴ እሱም እኮ ሊገድል ነው አይደል? ያ እምቢተኛ ነው፣ መሞትም ይገባል። እናንተ እጅ ላይ ከወደቀ በኋላ እናንተ የዓለም አቀፍ ጦር ህግ ያውቃላችሁ። ሰውን የተማረከ ሰው እንደማትገሉ አምነናል። ቁጭ በላ